ኢየሱስ አምላክ አለመሆኑን ከመጽሐፍ ቅዱስ በቀላሉ ላረጋግጥልህ። ጭራሽ ከመጽሐፍ ቅዱስ ነው ተረጋግጥልኝ? እስኪ እሺ ቀጥል ልስማ። ኢየሱስ አምላክ ቢሆን እንዴት ወደ አምላካችሁ እና ወደ አምላኬ ይላል? አምላክ ከሆነ እንዴት አምላክ ይኖረዋል? አይ አብዱል፣ ይሄ እኮ በጣም ግልጽ ነገር ነው። እንዴት ጥያቄ እንደሆነ በራሱ አላውቅም እኮ። ግልጽ ነው ካልክ መልሳ። ቆይ እኛ ክርስቲያኖች ኢየሱስ ምንድነው ብለን ነው የምናምነው? አምላክ ነው የምትሉት? ያው ልክ ነህ፣ ኢየሱስ አምላክ ነው። ግን ኢየሱስ ወደ ምድር ሲመጣስ ምን ሆነ እንላለን? ሰው ሆነ። ጥሩ። መጽሐፍ ቅዱሳችን በዮሐንስ ወንጌል ላይ ኢየሱስ ወይም እዚህ ላይ ቃል የተባለው አምላክ መሆኑን ከነገረን በኋላ ቃልም ስጋ ሆነ ይላል። ቃልም ምን ሆነ ይላል? ስጋ ሆነ። በጣም አሪፍ። ስጋ ሆነ የሚለውን ያዝልኝ። ጌታችን ኢየሱስ ከድንግል ማርያም በተወለደ ጊዜ አምላክነቱን ሳይለቅ ፍጹም ሰው ሆኗል። ሰውነትን ገንዘቡ አድርጓል። አሁን ደግሞ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27ን አንብብልኝ። እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። የማን አምላክ ነኝ ይላል? የስጋ ለባሽ ሁሉ አምላክ ነኝ። አሁን በደንብ ስማ፣ መልሱን ልሰጥህ ነው። ጌታችን ኢየሱስ የዛሬ 2000 ዓመት እኛን ለማዳን ወደ ምድር ሲመጣ ፍጹም አምላክነቱን ሳይተው ፍጹም ሰው ሆኗል። ሰው የሚመስል ሆነ ሳይሆን በትክክል ሰው ነው የሆነው እና ኢየሱስ ፍጹም ሰው ሲሆን አምላክ የለሽ ኤቲስት የሚሆን ይመስልሃል? አይ እንደሱ እንኳን አይመስለኝም። አብዱሌ ልክ ነህ። ሰው በመሆኑ ምክንያት አምላክ ይኖረዋል ማለት። እግዚአብሔር የስጋ ለባሽ ሁሉ አምላክ ከሆነ ኢየሱስ ደግሞ ስጋን ገንዘቡ ካደረገ ኢየሱስ ሰውነትን ገንዘቡ ከማድረጉ የተነሳ አምላክ ይኖረዋል ማለት ነው። አለቀ። ይሄንን ግን ልብ አድርግ። ኢየሱስ አምላክ አለው የተባለው ስጋ ከሆነ ወይም አምላክነቱን ሳይለቅ ሰውነትን ገንዘቡ ካደረገ በኋላ ብቻና ብቻ ነው። እንግዲህ አንተ የጠቀስከው ጥቅስ ኢየሱስ ሰው መሆኑን ነው የሚያመለክተው። እኛ ደግሞ ይሄንን ክደን አናውቅም። ኢየሱስ ሰውን አምላክም ነው የምንለው። እንግዲህ አንተ እንደዚህ ያሉ ጥቅሶችን ኢየሱስ ሰው መሆኑን የሚያመለክቱ ጥቅሶችን ያመጣ ይሄው ስትል ይቅርታ አድርግልኝና ለክርስትና ምንም አለማወቅህን ኡስታዞች የሚሉን ብቻ እየደገምክ እንዳለ ነው የምታሳይ።